ለአንድ የመከላከያ ወታደር የምንከፍለው ደሞዝ ከደህንነት ወለል በታች ያሉ ዜጎች ከሚያገኙት የሚሻል አይደለም። በብር ሲለካ ለአንድ ወታደር በወር $40 ገደማ እንከፍላለን። በቀን $1 ገደማ ወይም 2 ያልሞላ ዶላር ያገኛል ወታደር። በቀን ውስጥ ግን በርካታ ቻሌንጆች ሲጋፈጥ ይውላል። ህይወቱን እስከ መስጠት የደረሰ ህይወት እንኳን ባይሰጥ በቁር በበረሃ ተቀምጦ ሀገርን ወገን መጠበቅ አለበት። እዚህ ቤተ መንግስት ያሉ ወታደሮች ሳይቀሩ ሌሊቱን ሙሉ ከባቢውን እያሰሱ መጠበቅ አለባቸው። ፖሊስም እንደዚሁ ነው። ሕክምናም እንደዚሁ ነው። አንድ ሐኪም ኢትዮጵያ ውስጥ ሐኪም ተብሎ የምንከፍለውን ክፍያ ሌላ ቦታ እኛ በወር የምንከፍለውን በቀን ከዚያም ባነሰ ጊዜ በሰዓታት ውስጥ ሊያገኝ ይችላል። የደሞዝ ጉዳይ ኢትዮጵያ ውስጥ በሁሉም ተቋማት ችግር ነው። የእናንተም በቂ አይደለም። ሚዛናዊ መሆን የሚያስፈልገን ነገር የምናገኛትን ሀብት በደሞዝ ተከፋፍለን በልተን ምንም አይነት ልማት ምንም አይነት እድገት የሚባል ነገር ሳናመጣ እንቀጥል ወይስ እየተጎዳንም ቢሆን ለትውልድ መሰረት እንጣል ነው ጉዳዩ።